ዶቼ ቬለ ዲደብሊው ነው። ተከታዩ አድማጮች መሐደረ ዜና ነው። በዩናይትድ ስቴትስ የተፈጸመው ግድያና የዘረኝነት መንፈስን ያስቃኛል። ነጋሽ መሐመድ አዘጋጅቶታል። መሐደረ ዜና ጆርዳን አንኮንዶና ፓትሪክ ክሩሺየስ አይተዋወቁም፣ ግን የአንድ ሀገር የአንድ ግዛት ልጆች ናቸው። ዩናይትድ ስቴትስ ቴክሳስ። አኗኗር፣ አስተሳሰብ፣ የህይወት ፍልስፍናቸውም ይቃረን ይሆናል። ሁለቱም ግን ወጣቶች ናቸው። እሷ 25 እሱም 21 ዓመታቸው። እሷ ባለቤቷን አስከትላ የ2 ወር ሕፃን ልጇን ታቅፋ እሱ 1000 ኪሎ ሜትር አቋርጦ ጠመንጃውን አቀባብሎ እሷ መንደር ከትልቁ የገበያ አዳራሽ ገቡ። ኤልፔሶ፣ ዎልማርት። ቅዳሜ ገደላት። ባለቤቷን ሌሎች 18 ብጤዎቻቸውንም ረሸነ። This is America ይሉሃል አሜሪካኖች። የደጎች፣ የለጋሶች፣ የጨካኞች፣ የአረመኔዎች፣ የድሆች፣ የቱጃሮች፣ የዘረኞች፣ የሰብአዊ አሳቢዎች ምድር። ከሁሉም በላይ የዘር ጥላቻም ያገዛዝ መርሃቸው ምሰሶ ያደረጉባት የዶናልድ ትራምፕ ትልቅ ሀገር። አሜሪካ ትቅደም ነው መፈክራቸው። አሜሪካን ታላቅ እናድርግ ነው ዓላማቸው። በአንድ ቀን ዕድሜ ለታላቅነት ከታለመላት ትልቅ ሀገር ከኤልፔሶ እስከ ዴይተን የ29 የዋሆች አስከሬን ተቆጠረ። የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የዩናይትድ ስቴትስ የሕግ አስከባሪ ባለሥልጣናት የሀገር ውስጥ አሸባሪ ብለውታል የኤልፔሶን ገዳይ። የሜክሲኮ ውጭ ጉዳይ ሚኒስትር ማርሴሎ ኤብራርድ በበኩላቸው በሜክሲኮ ማህበረሰብ ላይ የተፈጸመ ሽብር ነው የሚሉት። እኛ ዩናይትድ ስቴትስ በሚኖሩ በሜክሲኮ ማህበረሰብ አባላት ላይ የተፈጸመ የሽብር ጥቃት ነው እንላለን። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ግን የሕግ አስከባሪዎቻቸውን አስተያየት፣ የሜክሲኮ ባለሥልጣናትን ግምትም አልተቀበሉትም። የመርማሪዎችን የምርመራ ውጤትም አልጠበቁም። የኤልፔሶና የዴይተን ገዳዮችን የአእምሮ ህመምተኞች ናቸው አሉ። እብዶች። But this is also a mental illness problem. If you look at both of these cases, this is mental illness. ይህ የአእምሮ በሽተኝነት ችግር ጭምር ነው። የሁለቱንም ግድያ ብትመለከቱ የአእምሮ ህመምተኝነት ነው። እነዚህ በእውነቱ ከፍተኛ የአእምሮ ህመም የተጠናወታቸው ሰዎች ናቸው። Really people that are very, very seriously mentally ill. ዩናይትድ ስቴትስ ኦፍ አሜሪካ ስንቱን እብድ ታስተናግዳለች። የእብደቱ ምንጭስ ማንና የት ይሆን? ፓትሪክ ክሩሺየስ ተወልዶ ካደገባት ፕላኖ አለን ቴክሳስ 1000 ኪሎ ሜትር የተጓዘበትን ሰበብ ምክንያት በግልጽ ጽፎ ኤትቻን በተባለው የቀኝ ጽንፈኞች አምደ መረብ አሰራጭቶት ነበረ። የአሜሪካ መገናኛ ዘዴዎች የፖሊስን አስተያየት ጠቅሰው እንደዘገቡት ግለሰቡ ኑዛዜ በመሰለ መጣጥፉ ባለፈው መጋቢት ኒውዚላንድ አልኑር መስጊድ ውስጥ ለጁምዓ ጸሎት የተሰበሰቡ ሙስሊሞችን የረሸነው ግለሰብ አድናቂ፣ የሽብር ግድያው ደጋፊም ነው። ትጥቅ አልባ እንደ ሃይማኖታቸው ወግ ፈጣሪያቸውን ለመማፀን የተሰበሰቡ 51 የዋህ ሲቪሎች በመደዳ መረሸናቸውን በጽሑፉ ወጣቱ ደግፏል። ወጣቱ የፕሬዝደንት ዶናልድ ትራምፕን የስደተኞች መርህ በተለይም
ሜክሲኮን ከዩናይትድ ስቴትስ ጋር የሚያገናኘውን ድንበር በግንብ አጥር ለመዝጋት መወሰናቸውንም አጥብቆ ይደግፋል። ትራምፕ ግን እብድ አሉት ትናንት። እብዱ ማን ነው? ስንትስ ነው? አናውቅም። ፕሬዚደንት ዶናልድ ትራምፕ ግን እንዲህ ማለታቸውን ሰምተናል። When Mexico sends its people, they're not sending their best. ሜክሲኮ ዜጎቿን ስትልክ ጥሩዎቹን አይልኩም። አደንዛዥ እጽ ያመጣሉ፣ ወንጀል ያመጣሉ፣ ሴት ደፋሪዎችን ያመጣሉ። They're bringing crime, they're rapists. ጆርዳን አንኮንዶ በእርግጥ ከሜክሲኮ ዘር የምትጋራ ወጣት ናት። ትራምፕ ያሉትን ግን አንዱንም አልነበረች። ሰኔ ለሷም የደስታ ወር ነበረ። ሶስተኛ ልጇን በሰላም ተገላገለች። ወንድ ልጅ ደስታ። ሐምሌም ጥሩ ነበር። ሁለተኛ ባለቤቷን አንድሬን ያገባችበትን 1ኛ ዓመት አከበረች። ፌስታ። የ25 ዓመቷ ወጣት የመጀመሪያ ልጇን በቅርቡ 1ኛ ደረጃ ትምህርት ቤት ለማስገባት አቅዳም ነበረ። ሌላ ደስታ። ለደስታው ዝግጅት የመጀመሪያ ልጇን ስፖርት መለማመጃ ቤት ትታ 3ኛ ልጇን ታቅፋ ከተወዳጁ ባለቤቷ ጋር ገበያ ወጣች። ኤልፔሶ ዎልማርት የገበያ አዳራሽ። እሷ ባለቤቷን አስከትላ ልጇን ታቅፋ ከገበያው አዳራሽ ስትገባ የዶናልድ ትራምፕ የጥላቻ መርህ ያናወዘው ወጣት ጠመንጃውን ታቅፎም ከአዳራሹ ገባ። ማን ይናገር የነበረ? ወዲያው ቡም 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 የሚል ድምፅ ሰማሁን። ከማክዶናልድ ከአዳራሹ በአደጋ ጊዜ በሮች እየሮጥን ወጣን። አብሮኝ የነበረው ሰውዬ ጭንቅላቱን የተመታ ወንድ፣ ደረቷን የቆሰለች ሴት፣ ደም የሚፈሳቸው ብዙ ሰዎች በቃ እንደተለመደ ነገር ማየቱን ነገረኝ ይላሉ እሳቸው። ቅዳሜ አንዷ ምናልባት ጆርዳን፣ አንዱ ምናልባት አንድሬ ባለቤቷ ይሆኑ ይሆናል። ብቻም ሁለቱም ወደ ቤታቸው አልተመለሱም፣ መቼም አይመለሱም። They were beautiful. They were very hardworking. They were amazing parents to their 3 children. በጣም ጥሩ ሰዎች ነበሩ። ጠንካራ ሰራተኞች ነበሩ። ለ3ቱ ልጆቻቸው ደግ ወላጆች ነበሩ። ለልጆቻቸው ማድረግ የሚችሉትን ሁሉ አድርገዋል። ከሁሉም በላይ በፍቅርና ውዴታ ተንከባክበዋቸዋል። በዚህ ነው የምናስታውሳቸው። That's what ultimately we'll remember about them. የጆርዳን አክስት ባለቤት ናቸው። የ2 ወሩ ሕፃን ለትንግርት ተርፏል። ፖል። የ21 ዓመቱ ፓትሪክ ክሩሺየስ ከገደላቸው 20 ሰዎች 7ቱ የሜክሲኮ ዜጎች ናቸው። ከ26ቱ ቁስለኞች ደግሞ 6ቱ የሜክሲኮ ዜጎች ናቸው። ሜክሲኮ ጠረፍ ላይ የምትገኘው የኤልፔሶ ከተማ አብዛኛ ነዋሪ አንድም የሜክሲኮ አሊያም የሌላ የደቡብ አሜሪካ ሀገር ዝርያ ያላቸው ሰዎች መኖሪያ በመሆኗ ከተቀሩት ሟች ቁስለኞችም አብዛኞቹ የደቡብ አሜሪካ ዝርያ ያላቸው ናቸው ተብሎ ይታመናል። እዚያው ኤልፔሶ የሚኖሩት የ55 ዓመቱ ሜክሲኮዊ ኤፍሪያን ዲያስ ጥያቄ ብጤ አስተያየት አላቸው። እኛ ሜክሲኮዎች ገዳዎች ብንሆን ኖሮ አይነት እያሉ ጦርነት ይፈነዳ ነበረ አከሉ። Pues era gente inocente que no tiene que ver nada con el racismo, aquí en El Paso ሟቾቹ ከዘረኝነት ጋር ምንም ግንኙነት የሌላቸው የዋሆች ነበሩ። እዚህ ኤልፔሶ ውስጥ ብዙ ሜክሲኮዎችና አሜሪካኖች እንኖራለን። እንዲህ አይነት ነገር አጋጥሞን አያውቅም። እኛ ሜክሲኮዎች እንዲህ አይነት ጥቃት ብናደርስ ወይንም ለጥቃቱ አጸፋ ብንሰጥ ጦርነት ይጫር ነበረ። ህዝቡ አብዷል። ልጁ ገዳዩ እኔ እንጃ እንዲህ አይነት ነገር ሲያደርስ ምን እንዳሰበ። ገዳዎች ፕሬዚደንት ዶናልድ ትራምፕ እንዳሉት አብደዋል። ሰውየው እንዳሉት ደግሞ የሟች ወላጅ ወዳጅ ዘመዶች
አብደዋል። እና ያላበደው ማን ነው? የኤል ፔሶ ገዳይ የትራምፕ ዘረኛ መርህ ተማራኪ መሆኑን መጻፉን ግን ፖሊስ ማረጋገጡን መገናኛ ዘዴዎች ዘግበዋል። ሰውየው በአባታቸው የጀርመን ስደተኞች የልጅ ልጅ ናቸው። በእናታቸው የስኮትላንድ ስደተኛ ልጅ ናቸው። ባለቤታቸው የስሎቬኒያ ስደተኛ ናቸው። ከምርጫ ዘመቻቸው ጊዜ ጀምሮ ግን የውጭ መርሃቸው ምሰሶ ያደረጉት ከነጭ ዘር ውጭ ያለውን ዘር ከትልቂቱ ሀገር ዝር እንዳይል ማገድ ነው። ሲቻል የመግቢያ ፍቃድ ቪዛ በሕግ መከልከል፣ በሕግ ሲያቅት የፍቃድ መመዘኛውን ተጓዦች ማሟላት እንዳይችሉት ማድረግ። ዶናልድ ትራምፕ በእርግጥ ብቻቸውን አይደሉም። ነጭ ያልሆኑ የምክር ቤት እንደራሴዎችን አንዴ በሃይማኖታቸው ሌላ ጊዜ በጾታቸው በተደጋጋሚ በቆዳ ቀለማቸው ሲያበሻቅጡ ሚሊዮኖች ይደግፉ፣ ያጨበጭቡ፣ ያደንቋቸውም ነበረ። አሁንም ያደንቋቸዋል፣ ይደግፏቸዋልም። We will build a great wall along the southern border. በደቡባዊ ድንበራችን ትልቅ ግንብ እንገነባለን። የማስገንቢያውን ዋጋ ሜክሲኮ ትከፍላለች። For the wall. 100%. 100% ይከፍላሉ። And they're great people. We will begin working on an impenetrable physical. ከመጀመሪያው ቀን ጀምሮ በቀላሉ የማይደፈር ጠንካራ ረጅም ውብ ግንብ መገንባት እንጀምራለን። Southern border wall. የ21 ዓመት ወጣት ኤልፔሶ ላይ 20 ሰዎችን የመግደሉ ዜና አሜሪካኖችን አስደንግጦ ሜክሲኮዎችን አሳዝኖ የተቀረውን ዓለም አነጋግሮ ሳያበቃ በ13 ሰዓታት ልዩነት ውስጥ ዴይተን ኦሃዮ በሌላ ግድያ ተሸበረች። ኮነር ቤቲንግ የ24 ዓመት ወጣት ነው። መዝናኛ ቤት በተሰባሰቡ ወጣቶች ላይ ጥይቱን አርከፈከፈ። 9 ገደለ። አንዷ ታናሽ እህቱ ነበረች። በአብዛኛው ጥቁሮች የሚያዘወትሩትን መዝናኛ ስፍራ ያሸበረው ወጣት እዚያው በፖሊስ ተገሏል። ሁለቱንም ገዳዮች የአእምሮ ህመምተኞች ያሉት ፕሬዚደንት ዶናልድ ትራምፕ በሀገራችን ጥላቻ ስፍራ የለውም አሉ ትናንት። We love the people. Hate has no place in our country. ህዝቡን እንወዳለን። በዚህች ሀገር ጥላቻ ስፍራ የለውም። ጉዳዩን በቅርብ እንከታተላለን። ከጠቅላይ አቃቤ ሕግ ቢል ባር ጋር በሰፊው ተነጋግሬያለሁ። ከኤፍቢአይ የበላይ ኃላፊ ክሪስቶፈር ዎሪ ጋር፣ ከሁለቱ አገረ ገዢዎችም ጋር ተነጋግሬያለሁ። ብዙ ነገር እየሰራን ነው። ሕግ አስከባሪዎችና ሌሎች ሰዎችም እየሰሩ ነው። ጥላቻም አሜሪካ ውስጥ ስፍራ የለውም አሉ ዶናልድ ትራምፕ። ኢትዮጵያዊው ገበሬ ብሳና ይነቅዛሉ ወይ ብለው ቢጠይቁት አሉ የሚያውቁ አላሉ ሲመልስ፣ ዛፉን ሁሉ ማናስተማረውና። ነጋሽ መሐመድ ነኝ። ቸር ያሰማን። አድማጮች፣ ከመጨረሻው መሰናዶ ላይ ደርሰናል። ዙሪክ ስዊዘርላንድ ውስጥ ባለፈው ሳምንት የተካሄደው 17ኛው በአውሮፓ የኢትዮጵያን የስፖርትና የባህል ፌስቲቫል ባለፈው ቅዳሜ ተፈጽሟል። የቀድሞ የኢትዮጵያ ቡና እግር ኳስ ክለብ ተጫዋቾች በእንግድነት የተገኙበት የዘንድሮ ውድድር ከአምናው ጋር ሲነጻጸር የተሻለ እንደነበር አዘጋጆቹ ተናግረዋል። በፌስቲቫሉ ላይ የተገኘችው የፓሪሷ ወኪላችን ሃይማኖት ጥሩነህ ዝርዝሩን ለዕለቱ የስፖርት ዝግጅት እንደሚከተለው አጠናቅረዋለች። ስፖርት።
በአውሮፓ የኢትዮጵያ ስፖርትና ባህል ፌስቲቫል ዘንድሮ ለ17ኛ ጊዜ ሲካሄድ ከአውሮፓ እስከ ኢትዮጵያ ተወዳዳሪ ቡድኖችንና እንግዶችን አሰባስቦ የአንደኛና ሁለተኛ ዲቪዥን የቡድን ውድድሮችን እንዲሁም የታዳጊዎችንና የልጆችን ውድድሮችን በማካተት ከሐምሌ 24 እስከ ሐምሌ 27 2011 ዓ.ም ድረስ በፊፋ ዋና መቀመጫ በሆነችው በስዊዘርላንዷ ውቧ ከተማ በዙሪክ ከተማ በኢትዮ ዙሪክ ቡድን አዘጋጅነት ሲካሄድ ቆይቶ ባለፈው ቅዳሜ በድምቀት ተጠናቋል። በዘንድሮ ውድድርም የፈረንሳይ ቡድኖች በአዋቂም ሆነ በታዳጊ ወጣት ቡድኖች ጎልተው በታዩበትና የዙሪኩ የውድድር ሜዳም የአዲስ አበባን ስቴዲየም ሚስማር ተራን እስኪመስል ድረስ ከኢትዮጵያ ድረስ ተጉዘው በመጡ የኢትዮጵያ ቡና ደጋፊዎች በናዳነ ሽጉጤ ዜማና አዝናኝ ድጋፍ ደምቆ ሲካሄድ ቆይቷል። በመዝጊያው የፍጻሜ ውድድርም የኢትዮ ቡና ፍራንስና የኢትዮ ሆላንድ የፍጻሜ ጨዋታ የተካሄደ ሲሆን ጨዋታውን በመደበኛ ጊዜ ያለምንም ግብ አቻ መጠናቀቁን ተከትሎ ወደ መለያ ምት በማምራታቸው ኢትዮ ቡና ፍራንስ ኢትዮ ሆላንድን በመርታት የዘንድሮ ዓመት የውድድር ሻምፒዮን ሆኗል። ለቡድኑ ማሸነፍ ከፍተኛ አስተዋጽኦ ያበረከተው የኢትዮ ቡና ፍራንሱ በረኛ ክብሮ ከውድድሩ በኋላ እንዲህ አለ። ትልቅ ሪስፖንሲቢሊቲ ነበረብኝ። አንደኛው ያው ድል ሞከርኩኝ፣ አንደኛውን ማዳን ችያለሁ። ሁለተኛውን ማዳን ይችል ነበር፣ ያው ትንሽ ኃይል ስለነበረው ለማግባት ይችላል። ያው ሶስተኛው ስለተሳካ እጅግ በጣም ደስ ብሎኛል። እነሱ ምንም ቢያዝኑ ያው ኳስ ነው አንድ ያገኛል። በልጆችም ድርብ ድል ነው የሚሆነው። ደስ ብሎናል። በአጭር ጊዜ ውስጥ የፈረንሳይንና ከኢትዮጵያ የመጣውን ቡድን በማቀናጀት ጠንካራ ስራን በመስራት ለዚህ ውጤት መብቃታቸውን የቡድኑ አሰልጣኝ ሰለሞን አሰፋም ተናግሯል። ለማቀናጀት ይከብዳል፣ ግን ያው ቢያንስ 10 ዓመት ይሆነኛል በዚህ ኢትዮ ቡና ፍራንስ ላይ ቢከብድም ግን በቀላል ሁኔታ የሚችሉ ልጆችም ስለሆኑ አልከበደንም ለማቀናጀት። በአዲስ አበባ ስቴዲየም ልዩ ድምቀት በመሆን የሚታወቁት የኢትዮጵያ ቡና ደጋፊዎች ስቴዲየም ዙሪያ የሚል የጤና ቡድን አቋቁመዋል። ባለፈው ዓመትም ጀርመን ላይ ተካሂዶ በነበረው ተመሳሳይ ውድድር ላይ ተካፍለው ነበር። ዘንድሮ የኢትዮጵያ ቡና ደጋፊዎች ቡድን ከፈረንሳዩ ኢትዮ ቡና ፍራንስ ጋር ተቀናጅተው ቡድን በመስራት ሻምፒዮን ሆነዋል። ከአዲስ አበባ የመጣው ብሩክ እስጢፋኖስ ወይም በቅጽል ስሙ ሳሞራ ስለ ዙሪክ ቆይታቸው እንዲህ ብሏል። አውሮፓውያን ውድድር ላይ ሁሌም ቢሆን የቡናን ማሊያ ለብሰው የሚጫወቱ የራሳችን ጓደኞች ኢትዮ ፍራንሶች ባሁኑ እናንተ ባትመጡ ከኛ ጋር ተቀላቅላችሁ ብትጫወቱ ደስ ይለናል፣ ለውድድሩም ድምቀት እንሆናለን፣ ተላብረን እንሁን ባሉት በጠየቁን መሰረት እሺ ብለን ወደ ፓሪስ ተጉዘን ከፓሪስ አብረን ነው ወደ ዙሪክ የመጣ ነው። ያው በቃ ካለን ጉጉት ካለን ፍቅር የተነሳ እግዚአብሔር አምላክም የተቻለውን ነገር አድርጎልናል። ያው ሁላችንም ኢትዮጵያ ቡና ነው ቀደስ ብሎናል። ከ15 ዓመት በታች በተደረገው የታዳጊ ወጣቶች ውድድር ደግሞ ኢትዮ ፍራንስ ተጋጣሚያቸው የነበረውን ያዘጋጁን አገር ኢትዮ ዙሪክን በመለያ ምት በማሸነፍ የዋንጫ ባለቤት ሆነዋል። ባለፈው ዓመት ለጥቂት ያጡትን ሻምፒዮናነት ክብር በማግኘታቸው መደሰታቸውን የቡድኑ ተጫዋቾች እንዲህ ሲሉ ገልጸዋል። ብሩክ ተባላሉ። ዛሬ ከኢትዮ ፓሪስ ፔናልቲ መጣን አሸነፈን 4-3 በቃ አሁን ሻምፒዮን ሆነን። የባለፈው ዓመት አለቀስኩኝ፣ በጣም ተናደድኩኝ። አሁን ዛሬ በጣም ደስ አለኝ። አዲስ አበባ ኢትዮጵያ በጣም ወዳለሁ፣ ከልቤ ነው የምወደው፣ ሀገሬ ነው። አሁን አሸነፍን፣ ሻምፒዮን ፍራንስ ነን። አሊ ፓሪ የኢትዮ ተሮንዳሄም ቡድን አሸናፊ ሲሆን ከ13 ዓመት በታች በተደረገው ውድድር ደግሞ የኢትዮ ስዊዝ ቡድን የዋንጫ ባለቤት ሆኗል። በውድድሩ አሸናፊ ለሆኑ ቡድኖች እንደየደረጃቸው የዋንጫና የሜዳሊያ ሽልማቶችን የተቀበሉ ሲሆን ውድድሩን የተሳካ ለማድረግ ከፍተኛ አስተዋጽኦ ላበረከቱ አካላትም የእውቅናና የምስክር ወረቀት ከዕለቱ የክብር እንግዶች እጅ ተቀብለዋል።
ብለዋል። በዘንድሮ ውድድር ላይ ኮከብ ተጫዋች በመሆን የተመረጠው እያሱ ታምራት ከኢትዮ ቡና ፍራንስ ሲሆን ኮከብ ግብ ጠባቂ በመሆን የተመረጠው ደግሞ የኢትዮ ሆላንዱ ኪንግስተን የተባለው ግብ ጠባቂ ነው። በኮከብ ግባግቢነት አቡሸት ከኢትዮ ፍራንስ ሽልማቱን ሲወስድ የቀድሞ የኢትዮጵያ ቡና ተጫዋቾች ማህበር ደግሞ የጸባይ ዋንጫ ተሸላሚ ሆነዋል። ከተመሰረተ 3 ዓመታትን ያስቆጠረው የቀድሞ የኢትዮጵያ ቡና ተጫዋቾች ማህበር የእግር ኳስ ቡድን በተለያዩ በጎ አድራጎት ውድድሮች ላይ በመሳተፍና ባላቸው ልምድና ችሎታ ለኢትዮጵያ እግር ኳስ የበኩላቸውን አስተዋጽኦ ለማበርከት እየተንቀሳቀሱ መሆናቸውን የገለጸልኝ የቡድኑ አባል የቀድሞ የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ተጫዋች እድሉ ደረጀ ነው። አሁን ከመጣነው ውስጥ እንግዲህ አብዛኛውን ከቀድሞ ተጫዋቾች ወደ 10 እንሆናለን የመጣነው ማለት ውድድሩ ላይ ያው ቀደም ብሎ አልነበረም ኢንቪቴሽን የመጣው ትንሽ ዲሌ ሆኖ ነበር። አብዛኛው ልጅ የተሰጠው ቪዛ በ31 ነው እዚህ ሀገር መግባት የሚችለው። ስለዚህ በ31 ደግሞ ውድድሩ የሚጀመርበት ቀን ነበርና የዛን ቀን የነበረውን ጨዋታ ሁለቱንም ጨዋታ አላደረግንም። ግን ያው እዚህ መምጣታችን ብዙ ሰዎች ይፈልጉ ነበር የኛን ጨዋታ ማለት አወዳዳሪውን አካል በቃ ያን ነገር ፕሮግራሜን ያበላሽብኛል ስላለ በቃ አክሴፕት ማድረግ ነበረብን። ግን ሌላው ደግሞ ተመልካች የተወሰነ ሁለቱም ጨዋታ ቢሆን ማየት ስላለበት እኛም ደግሞ እዚህ ድረስ መጣን አትሊስት ተጫውተን እንሂድ በሚል ነው ያው የጸባዩ ዋንጫ ከዛ አንፃር ይመስለኛል የተሰጠው። በኢትዮጵያ ስፖርትና ባህል ፌዴሬሽን በአውሮፓ አዲሱ አመራር የዘንድሮውን ውድድር የተሳካ ለማድረግና ከውድድሩ አዘጋጆች ጋር በመሆን ዝግጅቱን ተቀናጅተውና ተናበው ለመስራት በመቻላቸው የዘንድሮ ውድድር ላይ የተሻለ ውጤት መታየቱን የፌዴሬሽኑ ምክትል ፕሬዝዳንት አቶ ሮቤርቶ ካንቲ እንዲህ ሲሉ የሚገልጹት ዘንድሮ በጣም የሚያስደስት ነው። ምክንያቱም ባለፈው አመት ትንሽ የተበላሹ ነገሮች ነበሩ፣ ብዙ ነገር ተወቅሰናል። ያው አመቱ ግን በፕላን ቢ ስለተንቀሳቀስን ብዙ ችግሮች አልቀጠሙንም። በዚህ ላይ ግን በጣም ማድነቅ የምፈልገው የኢትዮ ዙሪክ ቡድን ተከትሎናል፣ የመከርነውን ነገር ሁሉ አድርጎልናል። በዘንድሮ የስፖርት ውድድር ላይ ቡድኖችም በጣም ስነ ስርዓት እያደረጉ ልቦና እየገዙ በትልቅ ሁኔታ ፍቅራቸውን ያሳዩበት ፌስቲቫል ነው ብዬ ነው የምገምተው። አንድነታችን በስፖርት አማካኝነት እየተመለሰና አንድም ብጥብጥ አልታየም። ስለዚህ ይሄ አራያ መከተል አለብን። አንዳንዴ ትንሽ ቴክኒካል የቅንጅት ነገሮች ይላሉ። እነዚህ ነገሮች እንዴት ነው ማስተካከል የሚቻለው? ያው የመጀመሪያው ማረም የሚቻልበት የገንዘብ ሁኔታ ማለት ነው። ሁለተኛው ደግሞ ዕውቀት ያላቸው ኢትዮጵያውያን ከጎናችን ሆነው እኛን መርዳት አለባቸው። ምክንያቱም ኢትዮጵያዊነት መቀጠል አለበት። የውድድሩ አዘጋጅ የሆነው የኢትዮ ዙሪክ ቡድን ፕሬዝዳንት አቶ ሙልጌታ በየነም ብዙ ውጣ ውረዶችን በማለፍ የዘንድሮውን ውድድር የተሻለ ለማድረግና ለሌሎች አርያ ሊሆን የሚችል ስራ ለመስራት መቻላቸውን እንዲህ ሲሉ ገልጸውልናል። ይሄኛው ውጤቱ በጣም የሚያስደስትና በጣም ሞራላችንን ከፍ የሚያደርግና የዚህን የእግር ኳስ ውድድር ወደፊት የሚያደርግ ነገር ነው ማለት ነውና የኛ ልጆች ነገ አድርገው ለኢትዮጵያ ቢጫወቱ ደስ ይለናል። በዚህ በጣም ኮርተናል፣ ደስታ ተሰምቶናል። ከጠበቅነው በላይ ህዝብ መጥቷል። ኢንሹራንስ ድረስ አድርገን ማንኛውም ተጫዋች ሲጎዳ ሕክምና እንዲደረግለት አድርገናል እና ብቁ የሆኑ እስከ ሁለተኛ ሊጋ የሚያጫውቱ ፕሮፌሽናል የሆኑ ዳኞችን ጽድት ያለ የእግር ኳስ ውድድር እንደታየ ነው የማምነው። በ1950ዎቹና 60ዎቹ የቀድሞ የቅዱስ ጊዮርጊስ ክለብ ተጫዋች የነበሩት እንዲሁም ለ30 ዓመታት ያህል በስፖርት መምህርነት በተለያዩ በአዲስ አበባ በሚገኙ ትምህርት ቤቶች ያገለገሉ 1950ዎቹና 60ዎቹ የቀድሞ የቅዱስ ጊዮርጊስ ክለብ ተጫዋች የነበሩት እንዲሁም ለ30 ዓመታት ያህል በስፖርት መምህርነት በተለያዩ በአዲስ አበባ በሚገኙ ትምህርት ቤቶች ያገለገሉት አቶ አበበ ሁንዴ ስለ ዙሪኩ የኢትዮጵያውያኑ የስፖርት ውድድር እንዲህ ይላሉ። ዛሬ በአውሮፓ ያሉት ሀገራቸውን ወክለው በየዓመቱ በሚያደርጉት ውድድር የሚያደርጉት መገናኘት፣ የሚያደርጉት በዓል፣ የሚያደርጉት ክብር ወሰን የለውም። ትልቅ
ነው ለወደፊት ኢትዮጵያ ግንባታ መሰረት ነው። ስለዚህ ወጣቱ ትውልድ ባህሉን እንዳይረሳ ይሄ መቀጠል አለበት። ለመጀመሪያ ጊዜ የኢትዮጵያ ቀን ተከበረበት የዙሪኩ ውድድር ከስፖርት ውድድርነት ባለፈም ኢትዮጵያ ውስጥ ድጋፍና እርዳታ ለሚሹ ወገኖች ድጋፍ ለማድረግ ገቢ የሚያስገኝ ተግባራትም በተጓዳኝ የተከናወነበትም ሆኗል። 17ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል በተሳካና በደመቀ መልኩ ይጠናቀቅ እንጂ በውድድሩ ላይ አንድም ሴቶችን የሚያሳትፍ ውድድርም ሆነ ዝግጅት አለመደረጉን ታዝበናል። በቀጣይ በሚደረጉ ውድድሮችም እነዚህም ጉድለቶች ተስተካክለው እንደሚቀርቡ ተስፋ እናደርጋለን። የተከበራችሁ አድማጮቻችን ሳምንታዊው የስፖርት ፕሮግራማችን በዚሁ ተጠናቋል። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁ በማመስገን በዚሁ ልሰናበት። እስከ ሳምንት መልካም ቆይታ። ይህ ዶቼ ቬለ ነው። በደቡብ ክልል የተለያዩ አካባቢዎች በመንግስት ዕውቅና ሳይሰጣቸው ተሰቅለው የሚገኙ አርማዎችና ሰንደቅ ዓላማዎች በአስቸኳይ እንዲነሱ ሲል የደቡብ ክልል ጊዜያዊ ኮማንድ ፖስት አስጠነቀቀ። በግብጽ መዲና ካይሮ በሚገኝ ሆስፒታል ፊት ለፊት ዛሬ በርካታ መኪኖች 1950ዎቹና 60ዎቹ የቀድሞ የቅዱስ ጊዮርጊስ ክለብ ተጫዋች የነበሩት እንዲሁም ለ30 ዓመታት ያህል በስፖርት መምህርነት በተለያዩ በአዲስ አበባ በሚገኙ ትምህርት ቤቶች ያገለገሉት አቶ አበበ ሁንዴ ስለ ዙሪኩ የኢትዮጵያውያኑ የስፖርት ውድድር እንዲህ ይላሉ። ዛሬ በአውሮፓ ያሉት ሀገራቸውን ወክለው በየዓመቱ በሚያደርጉት ውድድር የሚያደርጉት መገናኘት የሚያደርጉት በዓል የሚያደርጉት ክብር ወሰን የለውም። ትልቅ ነው። ለወደፊት ኢትዮጵያ ግንባታ መሰረት ነው። ስለዚህ ወጣቱ ትውልድ ባህሉን እንዳይረሳ ይሄ መቀጠል አለበት። ለመጀመሪያ ጊዜ የኢትዮጵያ ቀን ተከበረበት የዙሪኩ ውድድር ከስፖርት ውድድርነት ባለፈም ኢትዮጵያ ውስጥ ድጋፍና እርዳታ ለሚሹ ወገኖች ድጋፍ ለማድረግ ገቢ የሚያስገኝ ተግባራትም በተጓዳኝ የተከናወነበትም ሆኗል። 17ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል በተሳካና በደመቀ መልኩ ይጠናቀቅ እንጂ በውድድሩ ላይ አንድም ሴቶችን የሚያሳትፍ ውድድርም ሆነ ዝግጅት አለመደረጉን ታዝበናል። በቀጣይ በሚደረጉ ውድድሮችም እነዚህም ጉድለቶች ተስተካክለው እንደሚቀርቡ ተስፋ እናደርጋለን። የተከበራችሁ አድማጮቻችን ሳምንታዊው የስፖርት ፕሮግራማችን በዚሁ ተጠናቋል። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁ በማመስገን በዚሁ ልሰናበት። እስከ ሳምንት መልካም ቆይታ። ይህ ዶቼ ቬለ ነው። በደቡብ ክልል የተለያዩ አካባቢዎች በመንግስት ዕውቅና ሳይሰጣቸው ተሰቅለው የሚገኙ አርማዎች